እዚህ ቦታ ከገቡ በኋላ መውጫውን ያገኘ ማንም የለም። አንዳንዶች የሰይጣኑ ሶስት ማዕዘን ይሉታል፣ ሌሎች ደግሞ የጠፉ ነፍሳት ማረፊያ። በዚህ ስፍራ ኮምፓስ አይሰራም፣ ህግጋተ ተፈጥሮም አይሰራም። ሰማዩ ቀለሙን ይለውጣል። እዚህ ቦታ ከገቡ በኋላ መውጫውን ያገኘ ማንም የለም። እንኳን ደህና መጡ ወደ ቤርሙዳ ትሪያንግል። ታሪካችን የሚጀምረው በታህሳስ ወር 1945 ነው። 5 የአሜሪካ የጦር አውሮፕላኖች ለልምምድ በረራ ተነሱ። አየሩ ጥሩ፣ ሰማዩም ሰላማዊ ነበረ። ነገር ግን ልክ የቤርሙዳ ትሪያንግል ክልል ውስጥ ሲገቡ በራዲዮ የሚሰማ ድምፅ ተቀየረ። የቡድኑ መሪ በተረበሸ ድምፅ እንዲህ አሉ፣ ሁሉም ነገር እንግዳ እየሆነ ነው። ውቅያኖሱ እንደወትሮ አይደለም። ወደ ነጭ ውሃ እየገባን ነው። የት እንዳለንም አናውቅም። ከዚያም በኋላ ጭጭ። 5ቱም አውሮፕላኖች ከነ 14 በራሪዎቻቸው ጋር ደብዛቸው ጠፉ። እነሱን ለመፈለግ የወጣው ግዙፉ የማዳን አውሮፕላንም ሳይመለስ እዚያው ቀረ። በአንድ ቀን ውስጥ 6 አውሮፕላኖችና 27 ሰዎች በአየር ላይ እንደ ጉም በነው ቀሩ። ይህ ቦታ ዝምተኛ ገዳይ ነው። ባለፉት 100 ዓመታት ውስጥ ብቻ ከ75 በላይ አውሮፕላኖችና በመቶዎች የሚቆጠሩ መርከቦች በዚህ ስፍራ ተውጠዋል። የሚገርመው ግን አንድም ፍርስራሽ፣ አንድም የዘይት ጠብታ ወይም የአንድም ሰው አስክሬን ተገኝቶ አያውቅም። ውቅያኖሱ ሰለባዎቹን ዋጥ አድርጎ አጥንታቸው ሳይቀር እያደቀቀ ይመስላል። አንዳንድ በሕይወት የተረፉ ሰዎች እንደሚሉት ከሆነ በዚህ አካባቢ ኤሌክትሮኒክ ጭጋግ ወይም ኤሌክትሮኒክ ፎግ አለ። ጊዜ የሚቆምበት፣ ሰዓት የሚዘበራረቅበትና የሰው ልጅ አእምሮ የሚታወርበት ስፍራ። ምንድን ነው የሚወጣቸው? በውቅያኖስ ስር ተደብቆ የሚጠብቅ ግዙፍ የባህር አውሬ ወይንስ ወደ ሌላ ዓለም የሚወስድ የጊዜ በር? አንዳንዶች እንደሚሉት በውሃው ስር የተደበቀችው ጥንታዊቷ አትላንቲክ መርከቦችን በኃይል የምትስብ ይሆን?